ሀይ እንዴት ናችሁ? ተሾመ ነኝ የአይሲቲ ባለሙያ። ዛሬ እንግዲህ አንድ ከስተመር ይህንን ላፕቶፕ ይዞ መጥቷል። ምርጥ ኤችፒ ላፕቶፕ ነች። እንግዲህ እሱ ይዞት የመጣው ፓወር ይበራል፣ ፋን በዚህ በኩል ይሽከረከራል፣ ግን አይነሳም ነው ያለው። ላፕቶፑ አይነሳም። ስለዚህ ይሄ ላፕቶፕ የማይነሳው ምክንያቱ ችግሩ ምን ሊሆን ይችላል የሚለው አብሬክስ አድርገን ለከስተመሩ ይችን አሪፍ ላፕቶፕ የምናስረክበው ይሆናል። አብራችሁን ቆዩ። ፓወር አዳፕተር እንሰካለትና እንሞክረዋለን። ከስተመር ያለው እንግዲህ ስክሪን አይመጣም ወይም ደግሞ አይነሳም፣ ዲስፕሌይ ምንም አይኖረውም ነው ያለን። ስለዚህ እንደምታዩት ቻርጅ ይበራል፣ ቻርጅ ያደርጋል። እዚች ጋር ኤልኢዲ ላይቷ ትበራለች። እዚህኛው ላይ ግን እሺ ፓወር እናስነሳው። እሺ ፓወር በተን አለች፣ እናስነሳዋለን። እሺ ሲዲው ያወጣል ያስገባል፣ ሲዲው ያወጣል ያስገባል። ከዛ ካፕስሎክ ብሊንክ ታደርጋለች ማለት ነው። ምንም አይነት ስክሪን ዲስፕሌይ አያደርግም ወይም ደግሞ ስክሪን ላይ የሚመጣ ነገር የለም ማለት ነው። ስለዚህ ምን ሊሆን ይችላል ፈተንን የምናየው ይሆናል ማለት ነው። እሺ አብራችሁን ቆዩ።
ውድ ተከታታዮች እንግዲህ ይህችን የመሰለች ላፕቶፕ እንደዚህ አትነሳም ነበረ፣ ስክሪን አይመጣም ነበረ። ፊክስ አድርገንለታል። እንግዲህ እንደምታዩት አዲስ ኮምፒውተር ነው፣ ብዙ ያላገለገለ ነው። ጽድት አድርገን እንደዚህ ሰርተን ለባለቤቱ የምናስረክብ ይሆናል ማለት ነው። እናንተም እንደዚህ ያስቸግራችሁ ወይም የተበላሸ ኮምፒውተር ካላችሁ ከላይ ባለው ስልካችን ደውሉልን፣ ማዕከላችን ብታመጡልን ወይም ብትደውሉልን ታገኙናላችሁ። መልካም